በአንድ ሩቅ ግዛት ውስጥ የነበረች አንዲት ኩሩ ንግስት ነበረች። ይህች ንግስት አንዲት ቆንጅዬ ልጅ ብቻ ነበረቻት እና ገና ልዕልቷ ስትወለድ ንግስቷ የቅርብ ወዳጇ ለሆነው ንጉስ ልጅ እድሜዋ ለጋብቻ ሲደርስ እንደምትድርለት ቃል ገብታለት ነበር። እና ጊዜያት ነግደው ይኸው አሁን ልዕልቷ ትዳር የመያዣ እድሜዋ ላይ ደርሳለች። ይህን ቀን ስትጠብቅ የኖረችው ንግስቷ ልጇን ወደዛ ሩቅ ግዛት ልትልካት ትሰናዳ ጀምራለች። እጅግ ውድ የሆኑ በወርቅ የተሰሩ የቤት መገልገያዎችን፣ ለልዕልቷም የሆኑ በአልማዝ የተሰሩ የወርቅና የአልማዝ የራስ አክሊሎችን፣ የወርቅ ሳንቲሞችን የሰርጓ ስጦታ ይሆናት ዘንድ አዘጋጅታላታለች። አብራት እንድትሄድም አንዷን አገልጋይ መርጣ አዘጋጅታላታለች። ከአገልጋያ በተጨማሪ ማውራት